ይህ ሳይንቲስት የእባብ መርዝ በብልቃጥ ከወሰደ በኋላ የላብራቶሪ ረዳቱ ላይ በመርፌ የእባቡን መርዝ ይወገዋል። በማግስቱ ጠዋት ተጠቂው ጥርሱን እየቦረሸ ሳለ ፊቱ ላይ ያለው ቆዳ እየተላጠ መሆኑን አስተዋለ። በጣም ፈርቶ ስለነበር ወደ ሳይንቲስቱ ሄደ። ነገር ግን ባለሙያው ቀለል አድርጎ ነበር የተመለከተው። በመቀጠልም ሳይንቲስቱ እንደገና ሌላ መርፌ ይወገዋል። ከጥቂት ወራት በኋላ ህመሙ እየተባባሰ ይሄዳል። የሰውነት ቆዳውም ወደ አረንጓዴ መቀየር ጀመረ። በመጨረሻም ችግሩን በመረዳት ወደ ሆስፒታል ለመሄድ ወሰነ። ነገር ግን ያ የተረገመ ሳይንቲስት ያስቆመውና መርፌ ይሰጠዋል። ልጁም ሙሉ በሙሉ ህሊናውን ያጣል። ሳይንቲስቱ ወደ እባብ እንዲቀየር አሁንም እየወጋው ነው። ይባስ ብሎ አስሮ ህመሙን ማስታገሻ እያለ ይጎደዋል። ባለሙያው የመጨረሻ መርዙን ከወጋ በኋላ የልጁ ሰውነት ቀስ በቀስ እየቀጠነ ይመጣል። እናም ወደ እባብ ተቀየረ። ሳይንቲስቱ ሙከራው ሙሉ በሙሉ በመሳካቱ በጣም ተደስቷል። በሚቀጥለው ቀን ከእባቡ ጋር እየተጫወተ ምንም ጉዳት አይደርስብኝም ብሎ ነበር። ነገር ግን እባቡ ወዲያው ይነድፈውና ሳይንቲስቱ ይሞታል። በቅጽበትም የሳይንቲስቱ ልጅ ደርሳ ልጁ ላይ ምንድን ያደረግከው እያለች ታለቅሳለች። እባቡም ከአባቷ ላይ ዞር እንድትል አስፈራራት።